ዑርወት ብኑ ዙበይር፣ ሰዒድ ብኑ ሙሰይብ የሚባሉ ሰሃቦች በዘገቡት ሐኪም ብኑ ሒዛም የሚባል ሰሃባ አንድ ጊዜ የሆነ ችግር ቸገረኝና የአላህ መልእክተኛን ሰለላሁ ዐለይሂ ወሰለም ስጦታ ነገር እንዲሰጡ ጠየኳቸዋል። ከዛ ሰው ደግሞ ሰጡኛል። ደግሜ ደግሞ ጠየኳቸው። አሁንም ለሁለተኛ ጊዜ ሰጡኛል። ሶስተኛ ደግሞ ስጡኝ አልኳቸዋል። ከዛ ሰው ሰስተው ሳይሆን ለሰውየው ሁልጊዜ ባህሪ ሆነ እንዳይቀጥላሉና ወደ ምክር ገቡ። ያ ሐኪም አሉኛል፣ አንተ ሐኪም ሆይ ኢነ ሀደል ማለ ሁሉን ይሄ ገንዘብ ሲባል በጣም ይጣፍጣል። ፈመን አኸዘሁ ቢሰኻወቲ ነፍሲን ምንም ስስት በሌለባት በተረጋጋች ነፍስ የተቀበለ ሰው ቡሪከ ለሁ ፊሂ በዛ ገንዘብ በረካ ይደረግለታል፣ አላህ ይባረክለታል። ወመን አኸዘሁ ቢኢሽራፊ ነፍሲ ግን ነፍሱን እያጓጓና እየቋመጠ የሚቀበል ከሆነ ለም ይባረክ ለሁ ፊሂ ምንም ያህል እንኳን በብዙ ቢሰጥ አላህ በረከቱን አያደርግለትም። አሁንም ከመረመ ወደ ኋላ አይልም ማለታቸው ነው። ወካነ ከለዚ የእኩል ወላ የሽበዕ ልክ እንደዛ እንደማይጠግበው ሰውዬ ነው። ይህ በአረቦች ጁዑል ካዚብ የሚባል በሽታ መብላት ነው፣ አይጠግብም ሰውዬው አይቃቃም። ወቁልቱ ያ ረሱላላህ ወለዚ በዐሰከ ቢልሐቅ ምክሩን ተቀበለና በዛ በእውነት በላከ በአላህ ይሁንብኝ ላ አርዘኡ አሐደን በዐደከ አሁን አንቱን ተቀብዬ ታወደልኩ ገንዘብ በኋላ ማንንም ገንዘቡን በመቀበል ከሱ አልቀንስም። ካሁን በኋላ የሰው ገንዘብ የሚባል ነገር አልጠይቅምም አልቀበልም ማለት። ይህ ሰውዬ ከዛ በኋላ ፈረስ ላይ እንኳን እየሄደ ያለንገው ሲወርቅበት ስጡኝ አይልም ነበር ይባላል። ይህ ራሱ የሰዎችን ጉልበትና ገንዘብ መጠቀም ውስጥ የሚከተትብኛል በማለት ነው። ባደካ ሐደን ሐታ ወፋሪቅ ዱንያ ዱንያን እስከምንለያይ ድረስ ካሁን በኋላ የሰው ገንዘብ ልክት አላደርግም ፈቅደው እንኳን ቢሰጡኝ ራሱ ሲል በጣም አጠናከረነቱንና አቋሙን እንደዚህ ነው ሙስሊም መሆን ያለበት እንጂ አጋጣሚ ሆነ እየፈለገ የሰው ገንዘቦችን ማከማቸትና መብላት በጣም እኛ ዘንድ ፈታኝ የሆነ ወንጀል ነው የሚሆነው።